በጨጓራችን እንደዚህ መጮት ተገቢ ነው? ወይኔ መድኃኒዓለም ወይኔ ጭስን ያልኩት ጭስ በክርስቶስ የሚገርም ጨዋታ ግን በቃ በትንሽ አጋጣሚ ይገባብናል ጎል ሁሌ። በረኛችን ምን ሆኖ ነው ዛሬ? ኦናና ደውሎልህ ነበር እንዴ? መልስ እንጂ። ኧረ በመቤቴ ኧረ በስመ አብ ቀጠል ያልኩት ቀጠል። ዋት አ ጌም ኦፍ ፉትቦል ማንዴ ናይት ፉትቦል ይላል። አንድ የማንቼ ደጋፊ ቅር እንዳይል ይሄ ክብር ያለው አቻ ነው ማን። የሚገርም ጌም 4-1 ያላየ ነው። ቅጣት ምት በዚህም በዛም በኩል የብሩኖ ፈርናንዴዝ ቅጣት ምት እንዴት አባቱ ነው የሚያምረው። ግን ዳኛው ዘርፏቸው ነው አያሰጥም ነበረ። አይ ማንቼ ያበረ ጨዋታ ራሳያችሁ 37 ምናምን የጎል ሙከራ ማን ልተኛ ብትል ራሱ እኮ አያስተኛም። ገባህ? ፕሪሚየር ሊግ ቴብሉ ለምን እንደዚህ የምታለፉት? ፕሪሚየር ሊግ ቴብሉን እኮ አለፋችሁት። አንዴ 5ኛ፣ አንዴ 4ኛ፣ አንዴ 9ኛ፣ አንዴ 3ኛ፣ አንዴ 5ኛ፣ አንዴ 4ኛ እዛው ባለሽበት ቁጭ ለማለት ማለት መጨረሻ ላይ ባለሽበት ቁጭ ልትዩ። መጀመሪያ ለምን ታገባላችሁ? ስታገቡ እኮ ነው ችግር የሚፈጠረው። ስታገቡ ችግር ይፈጠራል። እንደ ሀሳብ ከ0-0 ለማጥጡ ሁሉንም ጨዋታ ልክ ስታገቡ ነብር ይሆኑባቸዋል እነሱ አይደል? ጌም ማኔጅመንት ወፍ ተዝናናው ነው ብላችሁ እናንተ ላይ አሞሪም እስከ አሞሪም ጨጓራችሁ ላይ ይዝናናባችኋል። እኛ ደግሞ በሱ ጨዋታ እንዝናናለን። ቢዩቲፉል ሴክሲ ፉትቦል ነው የሚጮተው። ሪስክ ይላል። አሁን ደግሞ ብራያን ምቤሞ ተቀይሮ በወጣበት በዛው ወደ ካሜሮን ፍላይት ይዘዋል። አማድም ይከተለዋል። ምን ሊወጣሽ እንደሆነ አብረን እናያለን ማለት እስከ ካሜሩ ምን ያደርጋል? ያበደ ጌም ነው የምልሽ። በቃ አንድ የማንቼ ደጋፊ እንዳይደብረው፣ እናቴ ትሙት እንዳይደብረው። ክብር ያለው አቻ ነው። ክብር ያለው አቻ ነው። ይህ ማጥሊያ የሆነ ቲም እኔ እንዴት እንዳስጠሉኝ ገብርኤል። መጨረሻ ላይ 8 ደቂቃው ተጨምሮ 2 ጎል በረኛው ነው 2 ንጹህ ጎል ከጉድ ያወጣል ማለት ነው። ማጥሊያ በቃ ክፍት ያለ ቲም ሜዳው ላይ 4 ጎል ይገባበታል። ለነገሩ ሙዳቸው ነው እነሱ እየመጡ አረ በስመ አብ ምንድነው? እንዴት ነው ጨዋታ ተቆጣጥሮ መውጣት የሚቻለው? አረ ከዛ ሁሉ በቃ ከሰከንድ አፍ ስህተት ተምረ 4ኛው ጎል አስቆጠረ። 83ኛ ላይ ተከላካይ ምን አይነት ተከላካይ ሄቨንን ተናግሬያለሁ። ጠዋት ላይ እኮ በቃ ግልጽ ነበር። 2 ጎል ምናምን መመረቃችን አይቀርም ብዬ ነበር። ምን አይነት ሰው ነው ያስገባው እንዴ? መውጣትና አረ አሞሪም አረ ቅያሪ ዛሬ ደግሞ ብራይንም ቢሆን ምንድን ነው የነካ? የመጨረሻ ጨዋታ ላይ እንደዚህ አይነት አረ ምን አይነት የሚያቃጥል ጨዋታ ነው። ሴሊና ዝም ብሎ ነው የሚገባበት። እንዲሁ የመጨረሻዎቹ ራሱ እንደ ምን አለ ከሁለቱ መጨረሻ ላይ ሴፍ ካረካችሁ እነዚህ 4ቱን አንዱን ሴፍ ብታረግ አቦ ተቃጠሉ። ኳስ መመልከት ግን ማለት ነው እንዴት ነው የሚያዝናናው? በስመ አብ 4 አቻ። አረ ምን አይነት ጨዋታ ነው! የምሬን ነው። ቋጥሬባችሁም ቢሆን ማለት ነው እንደዚህ የሚያምር ጨዋታ ስላሳያችሁኝ ትችላላችሁ። ምንም ዩናይትድ ይመራል፣ በርንማውዝ አቻ ያደርጋል። ዩናይትድ መልሶ ይመራል፣ ከዛ በርንማውዝ እንደገና ይመራዋል። ዩናይትድ መልሶ ይመራዋል፣ በርንማውዝ አቻ ያደርጋል። ምን አይነት ጨዋታ ነው? ብሩኖ ምንድነው ጥቅልል ምናምን ቅጣት ምት ምን አይነት ጎል ነው? 2 ቅጣት ምት ተመለከትን። ታቨርኒር እዛ ጋራ ጭራሽ ፈጣሪ ሲተፋችሁ እንጂ ማለት ነው ጨዋታው ሊያልቅ ሲል ገብቶባችሁ ነበር። ጌም ኦፍ ደ ሲዝን እስካሁን ድረስ ካየነው ምርጡ ጌም የዛሬው ጨዋታ ነው። በስመ አብ በጣም የሚያምር ጌም ቀናውን የምሬን ነው። እንደዚህ አይነት ጌም መጫወት ነበረብን። የምሬን እንደዚህ አይነት ጌም ተጫወተን አቻ ብንወጣ ራሱ የሆነ ወርዝ ያደርጋል። የሆነ ተመልክታን የሆነ ነገር ነበረው። ግን አትችሉም እናንተ። በሜዳችሁ 4 ይገባባችኋል። በጣም ነው የማትችሉት። ተቃጠልኩ፣ ነደልኩ። ልታሳብዱኝ ነው እንዴ? ቆይ አራብር ወይኔ ዩናይትድ ምን ሉን ካምባ ካረጋችሁ ምን እንደምትፈልጉት ካምባ ካረጋችሁ አትከላከሉም ወይ እናንተ ግማት ጠንቦች? ተቃጠልኩ። ጨጓሬ ያለቀ እኮ ጨጓሬ ተቃጠለ። ጨጓሬ አበደ። ነደልኩ። ምን ላድርግ? ጀርካኑ አልበቃልኝ። ሮቶ ላምጣ፣ በርሜል ላምጣ። ወይኔ ዩናይትድ ወይኔ አዋረድከን እኮ እግዚአብሔር። ሰው እንዴት ነው ካምባክ አድርጎ አቻ
እንደዚህ አለ እንዴ? እንደዚህ ይቻላል እንዴ? እንዴት ነው እንደዚህ? ወይኔ ተቃጠልኩ። እሺ ዩናይትድ ገደለ ያቃጥሎ ደፋኝ እኮ ነው የምልሽ። ኧረ ጀርባ ኧረ ተቃጠልኩ። ሰው ካምፓክ አድርጉ ሰው ካምፓክ ይታያቸው። እኔ ላኩ ለሁሉም የዩናይትድ ደጋፊ። እኔ ምንም ማውራት እኔ ሰላም ነው የምፈልገው። እኔ ምንም ማውራት አልፈልግም። ማርዬ አቤት አመራራችሁ ደስ ሲል እንደ ጨምላቆ ከት ያመጣችሁት ባህሪ ነው። ከመቼ ጀምረሽ ነው ተርፊ አንቺ ቦርንማውዝ ጋር እንደዚህ ጫማ መለካካት ጀመርሽ? እንዴ አለቃሽ እኮ ነው ቦርንማውዝ። ሆማዌ ፋርፋራዌ ይለጥፍሻል እኮ እንዴ። ምን ነው ጫማ ልለካካልሽ እንደዚህ? አንቺ በታድቢ ሳርፈሽ በተቀመጭስ እንዲህ ቢቀርብሽስ እንዴ? 0-0 እኮ ክብር አለው። ስንቴ መርተሽ ነው ያን? ጥሩ ነሽ፣ በእውነት ጥሩ ነሽ። ተርፌ ተሻሽለሻል። አድንቄሻለሁ። ግን ያለ ተከላካይ ነው እንደምትጫወቱት እና ያለ ተከላካይ ወይኔ መጨረሻ ላይ ዶርቡን ደግሞ ነው ጫብለቶት 5ኛ ጎል እኮ ከተወት ነበር። አንተሱ ይገባ ተርፍዬ አይዞሽ፣ ጥሩ ደረጃ ላይ ነው ያለሽው። 6ኛ ላይ ረጋ ብለሽ ተቀምጠሻል። ከሼባው ጎን ነሽ። ያ ብቻ አይደለም ከኛ ጋር ብዙ የነጥብ ልዩነት የለሽም። 10 ብቻ ነው ትደርሻለሽ። አይዞሽ በቃ ተናደሩ። ምን ይደረጋል? ወተጠጡ መርታችሁ ነበር እኮ ምን ይደረጋል? ጀሞ አብሽሩ በቃ ሰኞ እኮ አልደርስም ብሎኝ ሰኞ ደርሶ እንዴት 5 ሰዓት ይሁን? እግዚአብሔር ይሄ ሊያሳየኝ በቃ ከኢንተርናሽናል በቃ ላይ ኳስ ጨጓራ በሽተኛ እንደሆነ መሽገባኝ። ጨጓራዬ ሊነሳብኝ እንደሆነ መሽገባኝ። ሆም ብሎ ደግሞ ፕሪሚየር ሊጉ ጾም በገባ በንጋቱ ጾም ያዣ ላይ ብታረጉልንስ እንዴ? በስመ አብ በወልድ ምን አይነት እንትኑት ነገባ ነው? እኛ ቀን ማታ እኔ እንቅልፍ እያጣን 5-7 ሰዓት እየተኛን እንዴ? ምን አይነት ነገር ነው? እኔ ምን አይነት አሰልጣኝ ነው? ግማታ አሰልጣኝ ነው። ግማታ በኤቨርተን ይሁን ይሻል መኖቲንጋም ይሁን አለን። ይኸው አሁንም አለው። ኧረ ምን አይነት ድንጋይ ነው? ከሊቨርፑል ጋር ማየነባ ያወጣው እነሱ ጠፉ፣ እኛ ግን አለን። ልታሸንፊ ማለት ነው። ኧረ እባክሽ ቁጭ ብዬ በደረቀ ሌሊት ልታሸንፊ። ኧረ ትላላት ወላሂ። ኧረ በዓል ቋጠሩንማ ቁጭ አድርጌ ነው የማሳይሽ። አንቺ ሙትቻ ክለብ ማንቼ በሜዳው እየተገረፈ ነው፣ እየተለጠለጠ ነው በሜዳው። ቀድሞ አግብቶ እየመራ ነበር፣ አቻውን ከዛ ገቡ። ይኸው አሁን ቦርንማውዝ 3-2 እየመራው ነው። ኦልድ ትራፎርድ ላይ እየገረፈው ነው። አሸንፈን እንደርሳለን ነበር ያልከኝ፣ ዋንጫውን እንበለዋለን ነበር ያልከኝ። አሁን ተመልሰ እዛው ከወገበታች ልትሆን ነው ማንቼ። Are you not entertained? አሪፍ ጨዋታ አየን። እውነት አሪፍ ጨዋታ አየን። ምንም በቃ ዘና ብለን ያየነው ጨዋታ ነው። 4 ወደዚህ ይገባል፣ 4 ወደዛ ይገባል። የደከሙ ቡድኖች ሲገናኙ እንደዚህ ነው። የኛ እንትንም ብታሰልፉት እንደዚህ ነው። በቃ ወይ ይገባበታል ወይ ያገባል ወይ ደግሞ ሁለቱም ይገባባሉ የሚባል አይነት እንትን ነው የኛ የጤና ክለብ ማለት ነው። ኤኒዌይስ በራሳቸው ቢያገቡላችሁ ግን ፒስ ነበር። እውነት በራስ ያገቡላችሁ ታሸንፋላችሁ፣ ካቻ ትወጣላችሁ። ግን ለእናንተ በራሳቸው አያገቡላችሁ መሰለኝ። ዩናይትድ አቻ ወጥቷል። አሁን ስንተኛው ነው ማለት ነው? 6ኛ። ሊቨርፑል፣ ፓላስ እና ዩናይትድ እና ሰንደርላንድ ተመሳሳይ 26 ነጥብ ይዘው ከሊቨርፑል ጋር እንዲህ ተያይዘው ነው ያሉት። ይመቻችሁ። ወይኔ ተቃጠልኩ። ካምባክ ሰርተን ነበርኩ፣ ጨርሰን ነበርኩ። እንዴት ካምባክ ሰርተን 2 ካምባክ ሰርተን እንዴት ደርሱብናል? ወይኔ እግዚአብሔር
የዛሬው ለእንዴት ራሱ አቅም የለኝ። ልቤ የተሰበረው ምን አለ ብታስደስቱኝ። ሳምንቴ ያምር ነበር። እግዚአብሔርን ቃላት ነው ያጣሁኝ። ይህ ቦርንማውዝ ይባል ቲም ላይፋችንን እያከበረ ነው። ለመናዘር አቅም ነው ያጣሁት። እግዚአብሔርን አሁን ለአፍሪካ ዋንጫ ሄዳሉ እነዛም። አረ ምን የመሰለ ያማረ ምሽቴን ያበላሻችሁት መሰላችሁ? ቆንጅዬ ጌም አይቼ ነበር። እንዲህ ጎል ሲበዛበት የፈለገው ቡድን የደካማ ጎኑን ባይ ደስ ይለኛል። ጨዋታ ቆንጆ ጨዋታ አይተን ነበር፣ ግን ማሸነፍ ነበረብን። ውጤቷን ማስጠበቅ ነበረብን። ቆንጆ ካምባክ እኮ አሳይታችሁናል። የሚገርም ቅጣት እኮ ነው ብሩኖ ያስቆጠርከው። ኩኛ ደስ የሚል ጎል እኮ ነው። 4-3 ሆኗል። ውጤት ማስጠበቅ ነበረብን 4-1 ነው አልቋል። ያን ያክል አልከፋኝም፣ አልደበረኝም ነው የምላችሁ። ለማንኛውም 6ኛ ላይ ሄደን ደቅ ብለናል ማለት ነው። ይመቻች። ማንቼና ጠይቋት ይመጣል እምባዋ ከፍታ ትሰጣለች በገዛ ሜዳዋ ስትት ምድረ ቅሪላ። ምን አይነት ተከላካይ ነው ያለን ጋይስ? እንደ ወንፊት የሳሳ የተከላካይ መስመር እኔ እንደ ማንቸስተር ዩናይትድ የተከላካይ እንደዚህ የወደቀ የዘቀጠ ተከላካይ መስመር አይቼ አላውቅም። እግዚአብሔርን ነው የምነግራችሁ። ካገባን በኋላ እንኳን ማስጠበቅ የማይችል የተከላካይ መስመር ምን ኬት ነው ለቃቅሞ ነው እንዲያስገቧቸው አልገባኝም። እኔ እንዴት ነው 4 ጎል ሊያስተናግድ የሚችለው? ሊያውም በኦልድ ትራፎርድ ማለት ነው። እየመራን እንኳን እንዴት ነው ሊከላከሉ የማይችሉት? ሁለቴ በእጃችን የገባን እድል እንዴት ነው የሚያስመልጡን? ሁለቴ መርተን ሁለቴ ማቻ እንወጣለን። ኧረ ወይኔ ተቃጠልኩኝ። እግዚአብሔርን እንደዛሬም አረሬ አላቅም። ደግሞ ብሩኖ ፈርናንዴዝ ግን ትችላለህ። በቃ አንድ ለእናቱ ያለን ብሩኖ ፈርናንዴዝ ኩንሃ የሚገርም ነበር ዛሬ ማለት ነው። ኦቨርሬትድ ነው አለ ደግሞ አንደርሬትድ ፕሌየር እንደሆነ ከዛሬ በኋላ እወቀው እንደውም ማለት ነው። ብሩኖ ፈርናንዴዝ 1 ጎል 1 አሲስት በዛሬው ጨዋታ ማለት ነው። የሚገርም ፍሪ ኪክ ነው ማግባት የቻለው ብሩኖ ፈርናንዴዝ። 4-1 ጨዋታው ተጠናቋል። በጣም ነው የሚያናድደው። እግዚአብሔርን ማሸነፍ የምንችለውን ጨዋታ ኧረ በስመ አብ እመቤቴን ተቃጠልኩኝ። እመቤቴን ሰላምንስ ምን አይነት ጥፋት ነው የሰራኸው? 2 ጎል እኮ አይገባብህም ነበር። አንተ ከኦናና ምን ተሻልክ? ደህና አሸንፈናል እኮ በቃ ጌሙን ገለለው ነበረ። ወይኔ ውጤት አልባረከን እግዚአብሔርን። እመብርሃን ተቃጠልኩኝ፣ ነደድኩኝ፣ እመቤቴን ነደድኩኝ። በቃ ከ7 ሰዓት ድረስ ጠብቂ እንደዚህ አይነት ውጤት ነው የምታሳዩኝ አይደለ? ፈርስት ሃፍ ብዙ ፎክሬ እንደዚህ ውጤት ነው የምታሳዩኝ አይደለ? ብሪያንም ቤሞን ባገኛችሁበት አፍሪካ ዋንጫ ቀጥቅጣችሁ ደፍታ ወደ ክለቡ እንዳይመለስ እባካችሁ። ዙ አፍሪካ ዋንጫ ቀጥቅጡት እንዳይመለስ። ወይኔ ኧረ እኔ ይሄ ቶፕ 5 የሆነ ነገር አስደርጎብናል። በሰላም አይመስለኝም እኛ እንደዚህ የምንሸሸው። ተቋጥሩት የለም እንዴ ፌሮ የሚያጠምም ቋጠሩ ላኢላሃ ኢለላ እንዲህ። ኧረ ፍቱን በቃ ፍቱን። እንዲህ ምንድነው? አንደኛ ላይ አይደለም የምንቀመጠው ይህ ሁሉ ቋጠሩ። ኧረ እኔ ላብድን። እኔ እንዲሆነ ነገር እያደረገኝ ነው። እኔ የመራነውን ጨዋታ ምን ያማል፣ የምር ያማል። በፈጣሪ ትርፌ አመረረሽ መሰለኝ። ሲሄዱም አንድ ላይ አንለያየ ምናም ሲባል አመረረሽ መሰለኝ። ወይ ሂጂ ወይ ልሂድ። ተርፈሻል። ኦናና ላይ የተሰራው ነገር ግን ልክ አይደለም። ኦናና ይመለስልን። ፕሪሚየር ሊጉ ላይ ኦናና ያስፈልጋል። የፕሪሚየር ሊጉ ድምቀት ኦናና ነው። ኦናና ከሌለ ፕሪሚየር ሊጉ አይደምቅም አባቴ። ወይኔ በስመ አብ የተረገመ በረኛ ከጉድ ነው ያወጣሽ። ከጉድ በቃ የገባ ጎል ነው እንደዚህ ያላር እንዲህ ከአፋቸው ላይ ነው የወሰዱ። ትርፌ ግን በቃ የምር እንለያይ በቃ እዚህ ጋር ይሄ ነገር አልጣመኝም። የሆነ ያንቺ ቦታ ኮገበታች ስትሆኝ ነው የሚያምርብሽ። እኔ ልሂድ አሳልፊኝ። ተያይዘን ተግማማን እኮ እንዴ መለያየት እንፈልጋለን። በቃ ፍቻችንን 80ችንን መቅደድ እንፈልጋለን። በቃ አታምር ያንለያየ ምናምን ፍቅር እስከ መቃብር አስመሰልሽ። በቃ ልሂድበት እንዴ
ቆይ ለኔ ቶፕ 4 ኃጢአት ነው እንዴ? ቆይ ለኔ ኃጢአት ነው? ምንድነው ያደረጉት? በእግዚአብሔር ሁለቴ የማሸነፍ ቻንስ ተሰጥቶን ሁለቴ ማባክነን ሰጠን። በዚህ ሰዓት እኮ ለኔ 1 ነጥብ አይደለም የሚያስፈልገኝ 3 ነጥብ ነው የሚያስፈልገኝ። ብራያን ምቤሞ ምንድን ነበር ሲያደርግ የነበረው 90 ደቂቃ ሙሉ 90 ዋጋ ያስከፈለን፣ በስተመጨረሻ ዋጋ ያስከፈለን የብራያን ምቤሞ ስህተት ነው። የአሰልጣኝ ሩበን የቲም ማኔጅመንት ችግር። ይኸውላችሁ ፈርስት ሃፍ 2-1 እየመራን ወጣን። በገቡ በ5 ደቂቃ ውስጥ 2 ጎል አስቆጥረው 3-2። እኔ ይሄ ቲም ማኔጅመንት ችግሩ እኔ ልምራው እንዴ? ሄጄ እኔ ልምራው? አይደን ሄቫንስ 90 ደቂቃ መጫወት ነበረበት። ይሄ ምንም ገና ህፃን የሆነ ልጅ። ኧረ በእግዚአብሔር ቶፕ 4 ለኔ ኃጢአት አታስመስሉብኝ። ኧረ ሩበን አሞሪም በእናትህ ሩበን አሞሪም እና ዛሬ ብራያን ምቤሞ ተጫወቱብን። በነፍሳችን የተጫወቱት። እዚህ ጋር መተ የሚገርም ፍስፍስ ነው ያየሁት። የሚገርም ጌም ነው ምናምን እንዳትለኝ። በቃ 3 ነጥብ አተናል ቤተሰብ። በቃ እኔ አሁን ኖርማል አድርገነዋል እኮ በቃ ዩናይትድን ኤክስፔክት ማድረግ እየተውኩ ነው። በቃ እማላምነው ሰው አለ። እንደዚህ አይነት ሰው ነው ብኛ እማታምኑ ሰው። ይሄ ሁሉ ቻንስ ክሬት አድርገን መከላከል በርንማውዝም አይከላከሉም፣ ዩናይትድም አይከላከል። ሲጀመር መከላከል የሚባል ነገር የለም። ጌም ዝም ብሎ መለጣለጥ እንዴ ምንኛ ነው? አሞሪም እንደውም ተጫዋች ቅያሬ ያደረገው ነገር በጣም ጠቅሞናል። በእውነት ተሸንፈን ነበር። ያደረገው አሞሪም ያደረገው ቅያሬ በጣም አትርፎናል ነው ብዬ ነው ማስበው። ብቻ አሁን እኔ አላቅም እንዴት አድርገን ነጥብ እንደምናስጠብቅ እኔ አልገባኝ። መምራት ምን ማለት ነው? ኧረ ዩናይትድ ተመለሱልን። ምርጥ ቲም አላችሁ እኮ ተው። ሰክሰስፉል ሂትዋች ምን አይነት ጨዋታ ነው? የምታሸንፉ መስሏችሁ ቀውጣችሁት ነበር አይደለ? ዋፍ የለም። እዚህ ጋር የሚገርም ቅጣት መታየተን ከዛ እዚህ ጋር ደገሙልን። ከዛስ የምታሸንፍ ይመስሎች ደነሰች እኮ ኩኛ ደነሰች። አረጋጉልኝ። አታሸንፍም። ዛሬ ብታሸንፉ ኖሮ አብጄ ነበር። እንዳያችሁት ነው። መቤቴን አልቅሳቅስ እያለኝ ነው። እግዚአብሔር ምስክሬን። በቃ ያላያችሁ አመለጣችሁ። 40 ሙከራ ነበረው። ዘንድሮ እንደለመድ ነው። ዘንድሮ ሲቲ ብቻ ነው ብዙ ጎል በማግባት የሚበልጠን፣ ሌላ የሚበልጠን ቡድን የለም። እንደለመድ ነው። ግን በእጃችን የገባ ውጤት 4-3 የመራ ነው። 4 እኩል አልቋል። ከዛ ወዲያም ስተውልናል። እሱን አልክድም። ግን ፈርስት ሃፍ 17 ስንሞክር we deserve to win። የዛኔ ማለቅ የነበረበት ፈርስት ሃፍ 2-3-0 መምራት እንችል ነበር። አሁን ደግሞ ቀጣይ ካዝሚሮ ሳይኖር፣ አማድ ሳይኖር፣ እንቡሞ ኑሳይ ማዝራይ ሳይኖር ጀግናውን አስቶን ቪላን መንገጥ አረጋጉኝ 4-3 ላይ ኮኔም እንዲህ ብዬ ነበር። ወይኔ ጉዴ! ያላያችሁ አመለጣችሁ። እኛም ግን አይተንም ምንም አልጠቀመንም። ህመምና ደስታ በቃ ድብልቅልቅ ያለ ብቻ ደስታ። ጨዋታው ኢንጆይ የሚደረግ አይነት ጨዋታ ስለሆነ ነው። ለማንኛውም በቃ እንተኛ። መጫችሁ ቻው። ምን አይነት ጨዋታ ነው? የዚህ ሲዝን አንደኛ ምርጥ ጌም ብየዋለሁ እኔ ማለት ነው። ማን ዩናይትድ መራ፣ አቻ ያደረገ በርንማውዝ ማለት ነው። ማን ዩናይትድ ደግሞ መራ፣ እረፍት ወጡ። ሰከንድ ሃፍ እንደገቡ እስከ 50ኛው ደቂቃ በርንማውዝ ጠቅ 3-2 መራለ ማለት ነው። ኳላ ተነስቶ ከዛስ ማን ዩናይትድ በደቂቃዎች ልዩነት ጠቅ 4-3 ማለት ነው። ከዛስ በርንማውዝ ደግሞ 4 ከዛ እዚህ ጋር ዩናይትድ ሲሄድ 5-4 ላይ ያደረገው ነው ትላለ። ከዛ ደግሞ ይሄን ጨዋታ እመኑኝ ዳኛው ራሱ ኢንጆይ አድርጎታል። በቃ ኮሜንታተሩ ራሱ እያለ ነበር፣ መንፋት አልፈለገም፣ አሸናፊ ፈልጎ ነበረ። በቃ በርንማውዝ እዚህ ጋር ላመን ሲያድኗል የዩናይትድ በረኛ እዚህ ጋር። በነገራችን ላይ ያልተፈለገ ታሪክ አጽፏል ማለት ነው ማን ዩናይትድ። በርንማውዝ ማለት ነው በተከታታይ ለ3 ዓመት መጥቶ 3 ጎልና ከዛ በላይ ሲያገባ ዛሬ ማለት ነው። ከዛ በላይ ያለፉት 2 ዓመታት 3-0 ነበር በሜዳው የተሸነፈው ዩናይትድ። አሁን ግን 4 አቻ። ኧረ በስመ አብ! አሸናፊ ቢኖረው የሚገርም ጌም
ብሩኖ ሲጀመር ስራ ሳይሰራ አይወጣም ማለት ነው። ጎልና አሲስት የግሉ ነው። የሚገርም ፍሪ ኪክ ማለት ነው። ገና እኔ ሲሰጣቸው ነው እንደሚያገባው ይገባኝ። ያው እንግዲህ ዩናይትድ ቶፕ 5 የመግባት እድሉን እንግዲህ ዛሬም ሳያሸንፍ መጠቀም ሳይችል ቀርቷል። ግን ያው የሚገርም ጨዋታ ነው። ይሄን ያህል አጡ ብዬ ማውራት አልችልም። በርንሞዝ ከባድ ቡድን ነው። ዩናይትድን እንደሚያስጠላው እርግጠኛ ነበር። ለበሮት በቃ አይኔ ጠፋ። አራታቻ አኡዙ ቢላሂ ሚነ ሸይጣን ረጂም ጆታኒ ነው የምንጫወተው። ዩናይትድ ተከላካዮች ይዘቅበሉና ይግራላችሁ ሰይዳ በስ እስቲ እንደዚህ አይነት ነው ጨጓራ ሚልት ደማ ይቻላል። እንካ አትንካ ለወያላ እስከ 7 ሰዓት ቆይቶ እሱ መዝናኛ ታረጋኛለህ። ጋይሶች በአሁኑ ሰዓት ግን እንደ ማንቸስተር ዩናይትድ ደጋፊ የሚጨንቅ ነገር ያለም አይመስለኝም። ምን አይነት የስሜት ውጣ ውረድ ያለበት ጨዋታም ተመለከትን። በአንድ ጨዋታ 8 ጎሎችን በተመለከትንበት ጨዋታ ማንቸስተር ዩናይትድ ከቦርንመንዝ ጋር 4-4 በሆነ አቻ ውጤት ጨዋታቸውን ማጠናቀቅም ችሏል። ሁለቱ ክለቦችም በተለያየ ሰዓት እርስ በርስ መመራራት የቻሉ ቢሆንም ተከትሎና አከታትሎ ባስቆጠሯቸው 4 ግቦች ጨዋታው 4-4 በሆነ አቻ ውጤት ጨዋታቸውን ማጠናቀቅም ችሏል። ተበረኛችሁ እንዲሁም ስለ ተከላካዮቹ በአጠቃላይ ስለ መሃል ሜዳው ጉዳይስ ምን ትላላችሁ? ስለ አሰልጣኙስ ምን ትላላችሁ? አሰልጣኙ መቆየት አለበት ወይስ መባረር አለበት የሚለው ነገር መታሰብ ያለበትም ይመስለኛል። ማንቸስተር ዩናይትድን በዚህ ጨዋታ 1 ነጥብ ማግኘቱን ተከትሎ 26 ነጥቦችን በመያዝ 6ኛ ደረጃ ላይ መቀመጥ እንችሏል። መልካም ምሽት፣ መልካም አዳር። በእግዚአብሔር ማነው አትደሰቱ ብሎ እንደዚህ ግን ይረገመ? ምን አይነት ጨዋታ ነው? ምን የሚሉት ጨዋታ ነው? ወይኔ ፍርቱና ጨጓራ ያለቀ ምንድነው ይሄ? ምንድነው? እናገባለን ስራችሁን ይከተሉናል። ምን የሚሉት ነው? እንቅልፈው ምናምን ነገር ተውት። አናሳዝናችሁ ግን 5ኛ ነበር ኮኑ እናሸንፍ 5ኛ። ለምን ሰኞ እንደሚያጫውታችሁ አሁን ግልጽ የሆነላችሁ ይመስለኛል አይደል? መቼስ አሁን ስራ ፈተህ ምናምን የምታየው ጨዋታ አይደለም ይሄ። ስራ ፈታ እንዲያራታቻ ሲተሻሹ ምንድነው? እኔ በስማ መርተ ከዛ እየተገለበጠብህ ምናምን እኔ ሲጀመር ምን አገባኝ? ምን አግብቶኝ ቆይቼ ነው የቋጠርኩት? እኔ በሳምንት 2 ቲም ቲም ነኝ። ቻምፒዮንስ ሊግ አለብኝ እንትን አለ። ምን አገባኝ? አልተኛም እንዴ? እኔ ሲጀመር ሰኞ መጫወት ግን እንዳለባችሁ እወቁ። በዚህ እወቁ። በቃ 1 ነጥብ በቂ ነው። አሁን ሳምንት ጠብቁ። በቃ ቻው። ያረ ኦናና ናፈቀኝ። ሁለኳስ ኦናና ናፈቀኝ። ምን አይነት ጨዋታን ያስመለከታችሁን ደግሞ ዛሬ በሰም የአመቱ ምርጥ ጨዋታ ማለት ይቻላል። ከዚህ በኋላ ከዚህ የተሻለ ጌም ምናይ አይመስለኝም በእርግጠኝነት። ዩናይትድ በ76ኛው ደቂቃ 3-2 እየመራ የነበረውን ቦርንሞዝ 4-3 ካምባክ አደረገ። መከላከል ክፍል ላይ ደካማ ነበረ እንጂ ነጥቡን አሸንፎ መውጣት ይችል ነበር ዩናይትድ። ምን አይነት ኡምቤሞ ግን ወይኔ ምንድነው የምታረገው? ኧረ እባክህ ስንት ኳስ ነው ያስበላው እንዴ! ቦርንሞዝ ራሱ የሳቱት ኳስ መጨረሻ ላይ የዩናይትድ በረኛ ነው ዛሬ እንደዚህ ይዟቸው የወጣው ማለት እንችላለን። ስለዚህ ጨዋታ ምንም በቃ እንትን አያስብልም። ብሩኖ ፈርናንዴዝ ማንንም አይሰማም። ቅጣት ምት ቢያስቆጥርባቸው ማለት ነው መልሶን ያስቆጠረባቸው ማን ይለይ ነበር። የዛሬው ደግሞ ቢስሚላህ የሚገርም ጨዋታ ነበር። ግን ምን ዋጋ አለው? 4 እኩል ወጣ። አሁን ቦርንሞዝ ነጥብ ጣለ የሚል እኮ አይጠፋም። ዩናይትድ ነጥብ ጣለ። ያም ቢሆን ግን አልተሸነፍንም። ዛሬ በጣም ያሳዘነኝ ካፒቴናችን ነው። ጨዋታው ካለቀ በኋላ ብታዩት ድፍት ነው ያለው። በቃ በጣም ነው የተበሳጨው። ጎሉን ሲያስቆጥር አይታችሁ ታውቃላችሁ? የነበረው ጅማቱ ግትርትር ብሎ አስጨፋሪ እኮ ነው የሚመስለው ስቴዲየም ላይ። ማቲያስ ኩኛ ራሱ እንደዛ ጨፍሮ ኧረ የኡስታዝ ጉዳይ ግን አሳሳቢ ሆኗል። ኡስታዝ ምን እንዳየብኝ አላውቅም። ቡዳ በልቶት ይሆን አላውቅም። እንደዛ አልነበረም እኮ ያ ኦናና ነው ዓለም ዋንጫ ላይ ቅስሙን ሰብሮት በቃ ይሄ ከዓለም ዋንጫ ከወደቁ በኋላ ጠፍቷል። ከዛ ከመጣ በኋላ ጠፍቷል። ኡስታዝ አማዱ ሁሉ ነገር ነበራት። ሄቨን ሁሉ ዩናይትድ ጎል ገብቶበት ሊያገባ አይነሳም ነበር። እኔ የማውቀው ስላችሁ በፊቱን ፈርጉሰን አይደለም አሁን ያለው አምና የነበረው ዩናይትድ እንደዛ አልነበረም። አሁን እኮ ጎል ገብቶበት ለማግባት ይነሳል። አይታችሁት እንደሆነ እና ተስፋ የለውም፣ ለውጥ የለውም። ካምናው አልተሻሻለም ነው የምትሉኝ? ይሄ ቡድን እየተሰራ ነው። አሁንም እንኳን አልተሸነፍንም፣ ግን እየተበሳጨን ነው አይደል? አልሐምዱሊላህ። ይሄንስ ማላያበ ሰዎች ተመስገን በሉ። ሰዎች ደረጃ ምናምን አትዩት። ያበሳጫል። አሁን ጌም ማኔጅመንት ምን እንዳትሉኝ። ዛሬ ጌም ማኔጅመንት ምን አይደለም።
በቃ አቅሙ ስላልነበረ ነው። በቃ ከአቅማችን ከችግር ይሄ በቃ ከኛ አቅም በላይ ነበረ። ነጥብ ሳንይዝ ወጣን። ግን አሁንም አሪፍ ነው። በቃ ይሄንስ ማን አየበት? አልሐምዱሊላህ ብሎ አምና 3-0 ነው የተሸነፍነው በዚህ ቡድን። እዚሁ ጎሉን ከተሳሳትኩ ነው እንጂ አረሙ። ግን ያው እንደሚያናዳቸው አውቃለሁኝ። ግን ተስፋ አለ ሰዎች ይመስገነው። ይሄንስ ማን አየበት? ለማንኛውም እስቲ በጨዋታ ላይ የተሰማችሁ ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ ጀስ ባርናባስ ኦሞ መስሎ ገብተው ዘፈዘፉሻ አሹሽ ሴስኮ ተቀይሮ ከገባ በኋላ ኳስ ይዝቁ እውሽ እሺ እኔ አትዩት ያለቅሳል። አትዩት ድም ጥላሽ ተሻሽሎ እሱ እኮ ጎብዟል፣ ጠንከር ብሏል። አበረችም ምነው አባ እንደሄደ አባ እኮ ሄዷል። እውነት ምሽት ያልተበላሸም በቃ ጽደት ያለ ምሽት፣ ጽደት ያለ በቃ ጎሌን አየሁ፣ ጎል ቆጠርኩ። በቃ ከዚህ በላይ መንፈልጋለሁ። ጎል ቆጠርኩ እና ደግሞ ዋናው ተሸነፈ። በቃ ሊፈንጩብኝ ነበር። ኮራፍ ተሳት ወጣ ተላለሉ ይቻ የኩኛን ዳንስ እየተለማመድኳት ነው። እሺ ስችላት እመጣለሁ። ደማው ከዚህ በኋላ ኦፊሻሊ ማለት ነው የኔ ሁለተኛ ቡድኔ ቦርነማውዝ ሆኗል። እንግዲህ እስከዛሬ በጣም ብዙ ጥረት ሙከራዎች አድርጌ ነበር። እንግዲህ ፋይናሊ አሁን ሁለተኛ ቡድን አግኝቻለሁ ፕሪሚየር ሊግ ላይ። በእውነት የትርፌ አለቃ የትርፌ ጌታ የሆነው እንግዲህ ቦርነማውዝ ሁለተኛ ክለብ በማድረግ እንግዲህ ተቀብያለሁ። እንደምታዩት እንግዲህ ዛሬ ትርፌን ሰጠናል። ለቀበናታል። የምሬ ነው። በቃ መስጠት ቢሉት መስጠት ነው። እንዲህ እኮ ማለት ነው ከመለጠፍ እኮ ምንም አይተናነስም። በእውነት ዩናይትድ በጣም ጥሩ ሲሆን አቻ ነው የሚወጣው። አርሰናል በጣም መጥፎ ሲሆን ሰው ባገባው ጎል አሸንፎ ነው የሚወጣው። ዲፈረንሱ በቃ ግልጽ ነው፣ ይታያችኋል አይደል? እና ሁለተኛ ቡድን ዛሬ በጣም አኩርቶኛል። እጅግ ከባድ ተጋድሎ ነው ያደረጉት። ከሰሜኑ አንስታችሁ እጅግ በቃ አስገራሚ ጨዋታ ነው አሳይተን የወጣ ነው ጀማው። እንግዲህ በቀጣይነት ደግሞ ይሄ ወደ ቶፕ 6 ለሚደረገው ጉዞ እንግዲህ አላስፈላጊ የገቡ ቡድኖች አሉና እነሱን አውርደን ኦፊሻሊ ወደፊት እንደምንከሰግስ በጣም እርግጠኛ ነኝ ጀማው። ሁለተኛ ቡድን ግን ቦርንማውዝ ዛሬ ኦልድ ትራፎርድ ድረስ በመሄድ እንግዲህ አይጦቹን በመበታተን ማለት ነው ትልቅ ተጋድሎ ነው ያሳየኝና ለሁለተኛ ቡድን ጀማው በደንብ ድጋፍ እንድትሰጡት እና እንድትቀበሉት ፈልጋለሁ። ቦርንማውዝ የአክቲቪስት ሁለተኛ ክለብ በማለት እናንተም እንድትቀበሉኝ ነው የመጣሁት ጀማው። አመሰግናለሁ። ትርፊያን ሰገንታዩሽ ሰላም ወቀጠኝ ቆልቶኝ ነበረ፣ አሻሸኝ፣ ወቀጠኝ። ለመደብኝን ቀን ቪዲዮ ስጄ ሰርቼ እነሱ ጋር ደረሰ። የኔ ቪዲዮ አይታሻሹኝ ይተሰጡ ወያላ ተኝቷል ብዬ ነበረ እኮ ለካ አልተኛሽም። የኔን አወቃቀጥ እያየሽ ነበረ። ለያጅ ለገናሽ እንዳልመቸርኩ ነው የወቃቀጠኝ። የዛሬውስ ድምፅ አምጥተው 5 ሰዓት የዛሬው ይለያል። ማንቸስተር ደጋፊዎች ግን በዛሬው ውጤት የምር ነው የምነግራችሁ፣ ተመስገን በሉ። የምር ተመስገን። መጨረሻ ላይ በረኛችሁ ምን አይነት ኳስ ነው ያወጣው? ያ የቴስታውና የሲሴሜኒዮ ኳስ የምር ተመስገን በሉ። ጨዋታው 6-4 ነበር የሚያልቀው። ተአምር የሆነ ኳስ ነው ያወጣው መጨረሻ ላይ ይቃል በረኛችሁ። ቦርንማውዝ ደግሞ አባት ነው። በቃ አቻላንተ እኮ ደስታ ነው ሲጀመር። ዩናይትድ ላይ ግን ማስቆጠር ገንፎን በሹካ የሞጋት ያክል ቀላል ነው። ሪዮ ፈርዲናንድ፣ ቪዲችን የመሳሰሉ ድንቅ ተከላካዮችን ባየንበት ታላቁ ማንቸስተር ዩናይትድ ቤት ኤድን ሄቨን የማንቸስተር ዩናይትድን ማሊያ አድርጎ ሁነኛ ተመራጭ ሆኖ ተከላካዩን ተሰልፎ ስናየው ያሳፍራል። ሩበን አሞሪም በየጨዋታው ለምንድነው ተከላካይ በተከላካይ የሚቀየረው? አልገባኝም። የገባችሁ ሰዎች ካላችሁ ኮሜንት ላይ ያስረዱ። ብሩኖ ፈርናንዴዝ የደሃ ልጅ ሆኖ በጣም ጂኒየስ የሆነና ጎበዝ ተማሪ እንደሆነ አንድ ልጅ አድርጌ ነው የምቆጥረው። ወደ ሪያል ማድሪድ ሄዶ የአውሮፓ ሻምፒዮንስ ሊግ የባላንዶር ሽልማትን ማሸነፍ የሚችልበትን ድንቅ ፖቴንሻል ድንቅ ብቃት የያዘ ግን ለዚህ ታላቅ ማሊያና ለዚህ ታላቅ ሎጎ ታማኝ ሆኖ የቆየ አስገራሚ አማካኝ ሁሉም ቡድን የኔ በሆነ ብለው የሚመኙት ምን አይነት ጎል ነው ያስቆጠረው ዛሬ ራሱ ወኔው ራሱ ደስ ሲል ዩናይትድ እግሩ ቆስሏል የሚቆምበት እግሩ ቆስሏል ብለን ስናወራ ከቀጣይ ሳምንት በኋላ ደግሞ እግርም አይኖረውም። በዩናይትድ ቤት
ተስፋ ሰጪ በዩናይትድ ቤት ስለ ጥንካሬው ስናወራ 1 2 3 ብለን የምንጠራቸው ብራያን ሙቤሞ፣ ማዝራዊ፣ አማድ ዲያሎ ዩናይትድ በሁለት እግሩ እንዲቆም ያደረጉ ተጫዋቾች ናቸው። ግን የቆሰሉ ዩናይትድ ነበር ሰፖርት ሲያደርጉት የነበረው። አሁን ደግሞ እግር አልባ ዩናይትድ ነው የሚሆነው። ከቀጣይ ሳምንት አንስቶ በቪላ ፓርክ የኦናይ ኤሜሬውን ቡድን ያለ ሙቤሞ፣ ያለ ማዝራዊ፣ ያለ አማድ ዲያሎ ይገጥማል። የዩናይትድ መጪው ጊዜ ያስፈራል።